ሀኒ ካንቺ ፍቅር ይዞኛል። ጭራሽ ስትል ያሰብከው አንተ ለፍቅር አይደለም ሰው ለመሆን በቂ አይደለም እንዴ? ምን እያልሽ ነው ሀና? ትሰማኛለህ? ሰው ለማፍቀር መጀመሪያ ሰው ሆነ መገኘት አለብህ። ታዲያ እኔ ሰው አይደለሁም እንዴ? እራስህን ሰው እንደሆንክ አድርገህ ነው እንዴ እያሰብክ ያለኸው? ሰው ለመባል እኔ ምን ያንሰኛል? ፍቅር ብለህ ከመንጠልጠል በፊት እራስህን ዞር ብለህ ተመልከት። እኔ አንተን በሆን ራሴን እንጠላው ነበር። እንዴ ሀና ምን? ሰላም ቤተሰብ፣ ኖላዊ ድራማ እነሆ ክፍል 10 ተጀምሯል። ኖላዊ ድራማ የደሴዎች ቆነጃጅት ይህንን እንግዲህ ድራማ ለማቅረብ ተዘጋጅተዋል። እኛም እናያቸዋለን። እዚህ ጋር ሰላምና ምናሴ አብረው እያወሩ ነው። እናቷ ከሄደች በኋላ ሰላም እንደፈጠረችና ጥሩ ልጅ እንደሆነች ወንድሟንም ደግሞ እንደምትንከባከብ እያሳየች ነው ያለችው። ሀናና ጆሮ እዚህ ደግሞ ጆሮ ትንሽ ሀናን የወደዳት ይመስላል። ምንድነው የምትፈልገው? ምን ፈልገህ ነው? ለምን ጠራኸኝ? እያለችው ነበር። እሱም በስስት ወደኋላ ያያታል። ስጋ ተቀጣጥረዋል። እንገናኝ ይላታል። እሱም እንግዲህ እሷ ወዳለችበት ቦታ መራ። እዚህ ሰላምና ሀና አንድ የሀብታም ልጅ መጥቶ ነበርና ሰላም የምትፈልገው ነው፣ ግን ሀና ደግሞ በመልሱ መልሳለት አሰናብታው ነበር። ነገር ግን ሀና ሰላም ቅናት ስላለባት ሀናን እየጠየቀቻት ነበር። እዚህ ጋ ጆሮ ወይም አሲር እና የሀና አባት እየተመካከሩ ነው። እዚህ ጋ ምናሴና ሀና ተቀብለው ደብተሩን ይሄ ወደ ቤቱ አስገብተው እዚህ ደግሞ አባት እየደወሉ ነው። ነገር ግን ምናሴ አሁንም እያጠና ነው። አንኳኳች በር። አኪድ ሀና ነች። ገባች። በስስት ያያታል። ሀና ልክ እንደ ታናሽ ወንድሟ ነው የምታየው። ምናሴ በነገራችን ላይ ቅን አስተሳሰብ ያለው ልዩ ገና ታዳጊ ነው። እዚህ ጋር ደግሞ የምናሴ ጓደኛ ሀናን በስስት አይቷት ምን አይነት ቆንጆ ነሽ አንቺ፣ የቤት ሰራተኛ ነሽ፣ ተሳስተሽ እንዳይሆን ምንድን ነው ያልሽኝ? እላት። አዎ ምን ችግር አለው? መስራት አያስነውር እንዴ? ችግር አለው እንዴ? ምን ነው? አዎ የቤት ሰራተኛ ነኝ ትለዋለች። አይ ኧረ በፍጹም አይደለም ይልና እሷም በመልሱ መልሳለት እንዴት እንደምታምሪ እኔ እኮ ፀሐይ እዚሁ የመጣች መስሎ ነበረ እያለ ሲያደንቃት ነበር ፊቷ። ነገር ግን እሳ ቢሆንም ሀና ደንታ የላትም። ለምን ቢባል አባቷን ለማዳን ብቻና ብቻ ነው። እሺ እዚህ ጋር ደግሞ ምናሴ ጓደኛዋ አንኳኳ መጣ። እንዴት ነህ እባክህ? ደህና ነህ ወይ? አለህ? አንዲት ቆንጅዬ ልጅ በሩን ከፈተችልኝ። ማንሽ ብዬ ሳልናገራት ሰራተኛ የሚል ነገር አለችኝ። ሰራተኛ ናት? እንዴት አይነት ምርጥ ጥሩ ልጅ መሰለችህ ይለዋል ምናሴ። ኧረ እንዴት አባቷ እንደምታምር ምናምን እንደዛ እያለ ሲለው ኧረ ተው እባክህ ምናምን ብሎ አሳልፈው። እዚህ ጋር ደግሞ ጆሮ ወይም አሲርና ሀና ተገናኙ። ተቀጣጠሩበት ቦታ ያው እንግዲህ ጊዜው አይቀርምና አሲር ወይም ጆሮ በሌብነት የሚታወቀው እኔ እሸኝሻለሁ በማለት የተነሳ በመጨረሻ ሀና እኔ እኮ አፈቅርሻለሁ፣ እኔ እኮ ስለምወድሽ ነው በጥፊ ድርግም፣ ሁለተኛ ካጠገቤ ከአባቴም አጠገብ እንዳትደርስ ሰምተሃል። ከዚህ በኋላ ዓይንህም ማየት አልፈልግም። አርፈህ ብትቀመጥ ትቀመጣለህ። አንድ ነገር አንተ የሚባል ከነጭራሽ አላግም። ጥቀቂኝ እባክህ
አሰማም እንዴ የምናገርህን? እሱም ትቷት እዚህ ምናሴ እና ጓደኛው ከሰላም ጋር ቁርሳቸውን እየበሉ ነው። ደንበኛ ቁርስ እንዴት ነው የምታምረው! እንዲህ በጣም ነው የምታምረው። አመሰግናለሁ። ብታውቀውማ ሰራተኛ ማለት ለማግኘት እስከሆነ ድረስ ምንም ችግር የለውም። ይህን ያህል ምን ነው ሰራተኛ የሚለውን ነገር ነው እንዴ ያስጠላህ? ትለዋለች። ኧረ በፍጹም ይላል። ምንም ችግር የለውም። ይልቅንስ እኔ ስራዬን ልስራበት ዘርበል ብላው ትታው ሄደች። ዘርበል ነው ምልህ? አዎ እሺ እሺ ብሎ ለቀቃት። እዚህ በገረምት እያያን ነው። መብላቱን ትቶ እሷን ነው የሚያየው። ምናሴም ትክ ብሎ ያየዋል። ሰላም እዚህ ላይ ቅናት ብጥስጥስ እያደረጋት ፊት ለፊት ሆና ማጉረሱን ብላለች፣ መብላቱን ብላለች፣ እምኑም እያለች ነው እንግዲህ። እኔ ላጉርስሽ ብሎ ሲላት አይ እኔ ስራ ስላለኝ ነው በጣም አመሰግናለሁ ብላው ነው የሄደችው። ለምን ቢባል እዚህ ጋር ፊት ለፊት ያሉት ሰላም